እህቶቼ፣ ወንድሞቼ ዮሴፍን ታሪክ ከመጀመራችን በፊት ባኮ ጸጥ ያለ ስፍራ ይፈልጉ፣ በጥልቅ ይተንፈሱ፣ ከዓለም ግርግር፣ ጫጫታ፣ ሁካታ፣ ከሶሻል ሚዲያው ግርግር ልቦን ረጋ ያድርጉት። በዛሬው ጊዜ ብዙ ሰዎች የድካም ስሜት ይሰማቸዋል፣ እኔንም ጨምሮ። ይህ ድካም የእንቅልፍ ማጣት ድካም ብቻ ሳይሆን የነፍስ ዝለት ነው። ጠዋት ከእንቅልፋችን እነሳለን፣ ተግባራችንን እያከናወን ይሆናል። ነገር ግን በውስጣችን የሆነ ከባድ ሸክም ይሰማናል። ምናልባትም የተረሳን፣ ማንም የማያይ ወይም ዋጋ እንደሌለን ይሰማን ይሆናል። ምናልባትም በክህደት ቆስለን ይሆናል። በሙሉ ልባችን ያመነው ሰው እምነታችንን ሰብሮት ይሆናል። ወይም ደግሞ በግፍ ተበድለን ይሆናል። ትክክለኛውን ነገር አድርገን ሳለ ጥፋተኛ እኛ እርሶ ተደርገው ይሆናል። ታማኝ ለመሆን ጥረው ይሆናል። ደግ ለመሆን ሞክረን፣ ነገር ግን በህይወት ይበልጥ እየከበደችብን መታ ይሆናል። ህመሙ አሁንም ድረስ አለቀቀን ይሆናል። ትውስታው ልብ ይወጋል። ለውጥን እየጠበቁን ነው፣ ነገር ግን ምንም የሚታይ ነገር የለም። ጸልያሉ፣ ተስፋ ያደርጋሉ፣ ግን ደጁ እንደተዘጋ ነው። ቀስ በቀስም የተስፋ መቁረጥ ደመና በላያችን ላይ ያንሻፍፋል። እንዲያውም እግዚአብሔር ጸሎቴን ሰምቶት ይሆን? አሁንስ ያስብልኝ ይሆን ብለን ራሳችንን ጠይቀን ይሆናል። ይህ ስሜት የሚሰማን ከሆነ እንግዲያውስ የዮሴፍ ታሪክ ተጻፈው ለኛ ነው። የዮሴፍ ሕይወት ፈጽሞ ቀላል አልነበረም። በገዛ ወንድሞቹ ተጠላ፣ ከቤተሰቡም ተገለለ፣ እንደ ባሪያ ተሸጠ፣ ነፃነቱም ተነጠቀ። ባልሰራውም ወንጀል ተከሰሰ። ማንም እንደረሳው እየተሰማው በብር ወህኒ ቤት ውስጥ ተቀመጠ። ነገር ግን እግዚአብሔር ከእርሱ ጋር ነበረ። እግዚአብሔር ዮሴፍን በዚያ ጥልቅ ጉድጓድ ውስጥ አልተወውም። በዚያ ወህኒ ቤት ውስጥ አልጣለውም። በጨለማ ስፍራ ሁሉ እግዚአብሔር ነበረ። የዮሴፍ ሕይወት አንድን ውብ እውነት ያረጋግጥልናል። እኛ ማየት ባንችል እንኳን እግዚአብሔር እየሰራ ነው። ጸሎታችን መልስ ያላገኘ ሲመስለን እርሱ እየሰራ ነው። ሕይወት ፍትሃዊ ያልሆነች ስትመስል እርሱ እየሰራ ነው። በጸጥታም ውስጥ ቢሆን
እርሱ እየሰራ ነው። ዛሬ ደክሞት ከሆነ እባክዎ ይህን ያስታውሱ። እርስዎ ብቻውን አይደሉም። እግዚአብሔር ከእርስዎ ጋር ነው፣ ከኛ ጋር ነው። የታሪካችን ፍጻሜ ገና አልደረሰም። አሁን እስኪ የአምላክን ቃል ለመስማት ጥቂት ጊዜ እንውሰድ። ሐሳቦትን ረጋ ያርጉ፣ ቀስ ብለው ይተንፈሱ። ከኦሪት ዘፍጥረት ምዕራፍ 50 ቁጥር 20 ላይ ያለውን ኃይለኛ ቃል ስናነብ ልቦን ክፍት ያድርጉት፣ በጥንቃቄ ያድምጡ። ኦሪት ዘፍጥረት ምዕራፍ 50 ቁጥር 20 እንዲህ ይላል፣ እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሚታየው ብዙ ሕዝብ እንዲድን ለማድረግ ለበጎ አደረገው ይላል። እነዚህ ቃላት በልባችሁ ውስጥ እንዲሰርጉ ጥቂት ሰከንዶች ልስጣችሁ። እንደገና እናንብበው። እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሚታየው ብዙ ሕዝብ እንዲድን ለማድረግ ለበጎ አደረገው ይላል። እነዚህ ቃላት ዮሴፍ ይቅር ላላላቸውና ክፉ ለደገሱበት ወንድሞቹ የተናገራቸው ናቸው። ይህ ጥቅስ የሚመጣው ከረጅምና አስቸጋሪ ጉዞ በኋላ ነው። ነገር ግን ትርጉሙ የጀመረው ገና በተከዳበት ቅጽበት ነበር። ይህ የሚያስተምረን ሰዎች ሊጎዱን፣ ሁኔታዎች ሊሰብሩን ቢችሉም እግዚአብሔር ግን ከዚያ በላይ የሆነ ትልቅ እቅድ እንዳለው ነው። እርሱ በክፋት የታሰበው በክፋት ያሰቡበትን ወንድሞቹ ወደ በጎነት የመለወጥ ስልጣን አለው። ስቃያችንን ለሌሎች በረከት እንዲሆን ያደርገዋል። የሰው ጥበብ ብዙ ጊዜ እንዲህ ይለናል፣ ሕይወት ከከበደች እግዚአብሔር ካንተ ጋር አይደለም። ሰዎችም ፈጣሪ ዝም ብሏል ወይም ግድ የለውም ረስቶሻል ይሉናል። መጽሐፍ ቅዱስ ግን የሚነግረን ተቃራኒውን ነው። እግዚአብሔር ይበልጥ ወደኛ የሚቀርበው በከባዱ ጊዜያችን ነው። እንደ ሰው አይደለምና። ዮሴፍ ለደረሰበት መከራ ምንም ጥፋት አልነበረው። እምነቱንም አልካደም። ይህ የሚያስተምረን መከራ ሁል ጊዜ ቅጣት አለመሆኑ ነው። አንዳንዴ መከራ ለትልቅ ክብር መዘጋጃ ነው። እግዚአብሔር ዮሴፍን የጎዳው አልነበረም፣ ይልቅም እየቀረጸው ነበር። ማንነቱን እየገነባ ትህትናን እያስተማረው እናም ደግሞ በትልቅ ኃላፊነት እያዘጋጀው ነበር።
ዮሴፍም ሕዝቡን እንዲመራ ተወስኖ ነበር። ነገር ግን ገና በጊዜ ባለስልጣን ቢሆን ኖሮ በትዕቢት ሊወድቅ ይችል ነበረ። ያንን ስቃይ ባያልፍ ኖሮ ርኅራኄን ባልተማረ ነበረ። ከዚህ የምንማረው ሕመም ይለውጠናል፣ ትዕግስት ይለውጠናል፣ ጸጥታ ይለውጠናል። መጠበቅ የእግዚአብሔርን ቀጠሮ እንድናምን ያስተምረናል። የእርሱ ቀጠሮ መቼም አይረፍድም፣ ሁልጊዜ ፍጹም ነው። ለእርሱ መዘግየት የሚመስለው ለእኛ መዘግየት የሚመስለን ለእግዚአብሔር ጥንቃቄ የተሞላበት ዝግጅት ነው። ስለዚህ አሁን ባለንበት አስቸጋሪ ወቅት ተስፋ አትቁረጡ። እግዚአብሔር ከምታስቢበት በላይ ቅርብ ነው። ከምትገምቱት በላይ በሆነ ታላቅ ነገር እያዘጋጃችሁ ነው። የዮሴፍን ጉዞ አስቡት። ከሚወደድ ልጅነት ወደ ግብጽ ባርነት፣ ከጲጢፋራ ቤት ከተማኝ አገልጋይነት ወደ ወህኒ ቤት እስረኝነት ሊመረር ይችል ነበር። ተስፋ ሊቆርጥ ይችል ነበር። ነገር ግን ዮሴፍ በሰንሰለት ውስጥ ሆኖ እንኳን በታማኝነት ሰራ፣ ሰዎችንም አገለገለ። ከዚያም በአንድ ቀን ውስጥ እግዚአብሔር በራፉን ከፈተው። ዮሴፍ በፈርዖን ፊት ቆሞ በእግዚአብሔር ጥበብ ዓለምን የካደው ሕልም ተረጎመ። አስቡት፣ ከወህኒ ቤት ወደ ቤተ መንግስት ወጣ። ከንጉሱ ቀጥሎ ሁለተኛ ሰው ሆነ። ረዓብ እንኳን መጥቶ ወንድሞቹ በፊቱ በቆሙ ጊዜ ዮሴፍ በቀልን አልመረጠም። አይገርምም? ይልቁንም ይቅርታ መረጠ። ወንድሞቹ በእግዚአብሔር እጅ ውስጥ ያሉ መሳሪያዎች መሆናቸውን ተረዳ። እንዲህም አላቸው፣ እናንተ ለክፋት አስባችሁት፣ እግዚአብሔር ግን ለበጎ አደረገው አለ። ለዛሬ ከዚህ የመጽሐፍ ቅዱስ ክፍል የምንይዛቸው 3 ነጥቦች ውስጥ አንደኛ፣ በመጠበቅ ውስጥ እግዚአብሔርን እመኑ። መጠበቅ የባከነ ጊዜ አይደለም። በአካባቢያችን ምንም የሚለወጥ ባይኖር እንኳን እግዚአብሔር በእኛ ውስጥ የሆነ ነገር እየለወጠ ነው። በራሳችን ጥንካሬ ከመታመን ይልቅ በእርሱ ላይ መደገፍን እያስተማረን ነው። አትቸኩሉ። በሩ ያለ ጊዜው ቢከፈት ማዶ ያለው ነገር ለመሸከም ብቁ ላንሆን እንችላለን። ሁለተኛ፣ በትንሽ ነገር ታማኝ ነው። ዮሴፍ በባርነትም ሆነ በወህኒ ቤት ያለ ታማኝ ነበረ። ማንም ባያችሁ እግዚአብሔር ታማኝነታችሁን ያያል።
መጓዙ ሲቀጥሉ በታማኝነት ስንቆም ደግነትን ስንመርጥ እርሱ ያየናል። በትንሽ ነገር ታማኝ መሆን ወደ ትልቅ በረከት ያመጣናል። ሶስተኛ ልንማረው የሚገባው ነገር ይቅርታን መምረጥ ነው። ይቅርታን ምረጡ። ይቅርታ ቀላል አይደለም፣ ነገር ግን ለነፍሳችን ነፃ አርነት ያወጣታል። ይቅርታ ማለት የተደረገውን በደል ትክክል ነው ማለት አይደለም፣ ነገር ግን ከምሬት ይልቅ ሰላምን መርጠናል ማለት ነው። ይቅር ስንል ወደኋላ የጎተን ቁስላችንን እግዚአብሔር እንዲፈውስ ፈቀድን ማለት ነው። ወዳጆቼ ሆይ፣ እህቶቼ፣ ወንድሞቼ ሆይ እባካችሁን በጥንቃቄ አድምጡኝ። የተረሳችሁ ቢመስላችሁ አልተረሳህም፣ አልተረሳንም። ሙሉ በሙሉ ብቻችንን እንደሆን ቢሰማን እንኳን እግዚአብሔር ከዓይኑ አላራቀንም። ጓደኞቹ ሊሄዱ ይችላሉ፣ ሰዎችም ሊረሱን ይችላሉ። እግዚአብሔር ግን ልጆቹን መቼም አይረሳም አምናለሁ። እንባህን ያያል። እያንዳንዱን ጠብታ እኩለ ሌሊት ላይ ስታለቅስና ስታለቅሺ ማንም የማይሰማህ ሲመስልህ እግዚአብሔር በዚህ አለ። የልብህን ሕመም እና በአእምሮ ውስጥ ያሉትን ጥያቄዎች ይረዳል። ለምን ብለህ መጠየቅህ አይቆጣም። እርሱ መሐሪና ታጋሽ ስለሆነ። ታሪካችን ገና አላበቃም። ታሪክህ ገና አላበቃም። ዛሬ የምታየው ነገር ፍጻሜ አይደለም። ይህ የመጠበቅ ወቅት የአንድ የምዕራፍ እንጂ የሙሉ መጽሐፍ ፍጻሜ አይደለም። እግዚአብሔር ገና ታሪክሽን እየጻፈው ነው። እርሱ ያለው ዕቅድ እኛ ያለው ዕቅድ መልካም ነው። እመኑት። ወደፊት የሚወስደው መንገድ ባይታየንም እንኳን እናምነዋለን። በሩ ተዘግቶ ሲቆይ መልስ ሲዘገይ እመኑት። እግዚአብሔር ከበስተጀርባ እየሰራ ነው። መዘግየት የመሰለን ነገር መለኮታዊ ቀጠሮ ነው። ጽኑ፣ ተስፋ አትቁረጡ። ህመማችን ዓላማ አለው፣ እምነታችንም ዋጋ ያገኛል። እግዚአብሔር ከእናንተ ጋር ነው። አሁንም በዚህ ቅጽበት በሕይወታችሁ ውስጥ እየሰራ ነው። አብረን አጭር ጸሎት እንጸልይ። ቅዱስ አምላካችን ሆይ ዛሬ በትህትና በፊትህ እንቆማለን። ሕይወት ሲከብደንና መንገዱ ሲጨልምብን አብረን ስለሆንክ እናመሰግናለን። ጌታ ሆይ እንደ ዮሴፍ በአንተ መታመን አስተምረን። ለምን የሚለውን ጥያቄ መመለስ ባንችል እንኳን በአንተ ቸርነት እንድንታመን እርዳን። በመጠበቅ ውስጥ ትዕግስትን ስጠን።
ቀኑ ሲረዝምብን ሐሳባችንን አሳርፍልን፣ ነፍሳችንንም ማጽናናት፣ የበደሉንን ይቅር እንድንል እርዳን። ምሬት ከውስጣችን አስወግድ፣ በሰላምህ ሙላን። ሕይወታችንን፣ ሕመማችንንና የወደፊት ሕይወታችንን በእጅህ አደራ እንሰጣለን። በአንተ ፍጹም ቀጠሮ እንታመናለን። ስለምትወደን እናመሰግንሃለን። አሜን። ዛሬ ይህንን ጊዜ ከኛ ጋር ስላሳለፋችሁ ከልብ እናመሰግናለን። ይህ መልእክት ልቦን የነካው ከሆነ ባኮ ይህን ቪዲዮ ላይክ ያድርጉ። ተጨማሪ ማበረታታቸውና ለማግኘትም ሊቪንግ ባይ ጎድ ወርድ ሰብስክራይብ ያድርጉ። ይህ መልእክት አሁን በመጠበቅ ላይ ላሉ ሰው ወዳጆ በመጋራት አጽናኑት። ያስታውሱ፣ የእግዚአብሔር ቃል ሕይወት ትርጉም ይሰጣል። በሚቀጥለው ጊዜ የአብርሃምን ታሪክ እስክንገናኝ ደህና ሰንብቱ። ቴንኪዩ